ሰላም እንዴት ናችሁ? እስከዛሬ በነበሩን ቪዲዮዎች ስለ ስኪን ኬር እና ሄር ኬር ነበር ያየን የነበረው። እስካሁን ቲዮሬቲካል ነበር ምናወራ የነበረው። አሁን ደግሞ ቫይራል የሆኑ በተለያዩ አገሮች የሚሞከሩ ብዙ ቪው ያገኙ በጣም ትሬንድ የሆኑ ስኪን ኬር ሩቲን የሚሏቸው አሉ እና እነሱን ይሰራሉ ወይስ አይሰሩም? እኛ ላይ ሰሩ ወይስ አልሰሩ የሚለው እናንተ ምስክሩ ናችሁ እንድታዩ። እኛም ደግሞ በግልጽ ሰርቷል አልሰራም ብለን በቤታችን ባለን ላብራቶሪ ሰርቶልናል አልሰራልንም የሚለው ትክክለኛ ኦነስት ሪቪዋችንን የምንሰጥበት ተከታታይ የሆነ ቪዲዮዎችን እንሰራለን ማለት ነው። እንደዚህ አይነት ነገር የሚመቻችሁ ሰዎች እንዲሞከርላችሁ የምትፈልጉት ነገር ካለ ኮሜንት አድርጉልን። እኛ ደግሞ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቻናላችንን ሰፖርት አድርጉ እንላለን። ለዛሬ ይዘንላችሁ የመጣ ነው ምንድነው? ዛሬ የቡናና ማር ማስክ ነው ይዘንላችሁ የመጣ ለቆዳ ሃይድሬሽን ማስክ ይሉታልና እንዴት ነው ሃይድሬት ያደርጋሉ ስኪናችን? የሷም እኔም በርግጥ የተለያየ ስኪን ያለን ሞክረነው ለሁለታችንም ያለው ውጤት እስኪ እሷም ትክክለኛ እይታዋን እኔም ትክክለኛ እይታዬን እንነግራችኋለን። እናንተም ቤታችሁ ስለማይጠፋ ለዛ ነው ቀለል ያለ በቀለል ባለ ነገር ደግሞ ወዲያው ነው ልዩነት የሚያመጣው ብሎ ነው አብዛኛው ቪዲዮዎች የሚያሳዩት። ወዲያው ሞክራችሁት ለውጡን ወዲያው የምትመሰክሩለት ነው ይላሉና እስኪኛም እንየው የእውነት የሚመሰከርለት ነው ወይስ አይደለም የሚለው ዛሬ በዚህ ቪዲዮ ላይ አብረን ያለን። የሚያስፈልገን ሁለት ነገር ብቻ ነው። ከቡናውን ጀምርና ቡናና ማር ብቻ ነው የሚያስፈልገው ኢንግሪዲየንት። እንግዲህ ሁለታችን ስለሆነን አንድ ከፍ ያለ ማንካ እንጠቀማለን። ሁለታችን ስለሆነ ለአንድ ሰው የምትሰሩ ከሆነ ሀፍ ማድረግ ትችላላችሁ ብዬ አስባለሁ። ትልቅ የሾርባ ማንካ ነው። ትንሽቱ ማንካ አንድ ይበቃቸው ይሆናል። ብቻውን ላለ ሰው እንደዛ ይበቃል ብለን እናስባለን። እስኪ ከዛ ማር እናደርጋለን። እንደ ኤክስፎሊየት ማድረጊያም ይጠቀሙታል። የማሩን ልኬት ማንነግራችሁ ምክንያቱም እንደምትፈልጉት መጠን ስለሚለያይ ብቻ ከሰራን በኋላ ያለውን ኮንሲስተንሲ እናሳያችኋለን። ምን አይነት ኮንሲስተንሲ ሊኖረው እንደሚገባ እንደዚህ አይነት ኮንሲስተንሲ እስኪኖረው የቱዝ ፔስት አይነት ኮንሲስተንሲ ነው የሚሉት በብዛት ሁሎች እንዲህ አይነት ኮንሲስተንሲ እስኪኖረው ድረስ ሚክስ ታደርጉታላችሁ። ወፍረቱ እንደዚህ እስኪሆን ድረስ ይሄን ይመስላል። ተቀብተናል። ለ10-15 ደቂቃ ጠብቁት ይላል። እሺ እኛ እንግዲህ ለማክስ ነው የምንሄደው ብለናል። 15 ደቂቃ እንሰጣለን። ተመልሰን መጠን ምን እንደሚመስል እናሳያችሁና ታጥበን ደግሞ እንግዲህ ውጤቱን እናያለን። ከ15 ደቂቃ በኋላ ምንድነው የሚመስለው ራሱ ማስኩ ይደርቃል ወይስ አይደርቅም ሰውነታችን ላይ ቢለውን እናሳያችኋለን። 15 ደቂቃ ሞልቶናል። ከ15 ደቂቃ በኋላ እስቲ ያረጋል። አልደረቀም። የመድረቅ እንትን የለውም። ይደርቃል እንኳን አላስብም ማር ስለሆነ በቃ ታጥበን እንምጣና ያለውን ልዩነቱን እናያለን። ዋው ታጥበን ግሎ ማረግ እንዴ የእውነት ነው የሚሰራው። አንቺ ግሎ ያደርጋል። ግሎ አላረግሽም? ካሜራ ሊሆን ይችላል። አይ ግን የእውነት ትንሽ የእውነት ልዩነት አለው ከበፊቱ ጋር። ያው ቅድም አይታችሁታል ቤታችንን ምንም አመዳም ባንሆነ ግን እንደዚህ በጣም በቃ ግሎ ያደርገው ነበር። ኦኬ አይ ሳሙና ምናምን አትጠቀሙ ስትታጠቡ። መጀመሪያ ታጥባችሁ በደንብ ስለሚቀባ ከዛ በኋላ እንትን አይጠቀሙ። እዚህ ላይ እንግዲህ እንጠቀሙትን ቶነር ምናምን ያላችሁን እዛ ላይ መጠቀም ነው እንጂ ዋው አሪፍ ነው በጣም። እሺ የሆነ ፌር ስኪን ያለው በምንድነው በኢፌክት ምናምን የምንቀርጽ እንደዛ ነው የሚመስል ግን የእውነት በቃ ሙሉ የራሳችን ቆዳ ነው እንትን ያለው አፕሩቭ አድርገናል። ለማንኛውም አይ ይሄ ጥሩ ነው። ኢንስታንት ኢፌክት
አለው በቃ ተሎ ታጥባችሁ ወጣችሁ በቃ ምንድነው የሚባለው የስራ ፊታችንን የደከመ ፊቱን ዘና አድርጎ እንደዚህ ግሎ አድርጎ ለመውጣት በቃ ተመችቷታል ለመባል አይነት የሚጠቅም አይነት ኢፌክት አለው ወደነዋል እንግዲህ እናንተም እንደምትወዱት ተስፋ እናደርጋለን ሞክሩት እንላለን ግሎ በሚያበራ ፊት ተመልሰናል በጣም የሆነት ኢፌክት አለው ወዲያው ነው የሚታይ ለውጥ ነው ያለው አንቺ ላይ የሚያየው አንቺ ላይ የሚታያል ከዚህ በላይ እንግዲህ ቶነርስ ከዚህ በኋላ ምን አይነት ቶነርስ ነው አሁን ቫይራል ይሄድ ያለው አካባቢው ላይና ያንን ትራይ እናረጋለን ብለን አስበን ይሄን ተዘጋጅተን ይዘን መጣናል አይደለ አው በደንብ ብዙ ቦታ ያየነው ምንድነው የራይስ ዋተር ነው የሩዝ ውሃ ምንድነው የሚያደርጉት ሩዙን ደጋግመው 3 ጊዜ ያጥቡታል ቆሻሻው እንዲከላ ከዛ ሶስተኛው ላይ ለ1 ደቂቃ በደንብ ያሹትና እንግዲህ እንደዚህ ውሃው ነጭ ይሆናል እንደዚህ ነጭ ሲሆን ፈርመንት እንዲደረግ የሆነ ካውንተራችሁ ላይ የሆነ ቦታ ላይ ብዙም ሰው ማይነካበት ላይ ፈቀቅ አድርጎ መተው ለ3 ቀን እስከ 7 ቀን ድረስ ፈርመንት ያደርጉታል የፈርመንቴሽን ምን ያክል እንደምትፈልጉት ሁላችሁም የራሳችሁ እንትን ይኖራችኋል ሴንሲቲቭ ስኪን ካላችሁ early ይሁን ኖርማል ስኪን ያላችሁ ሰዎች ግን ኦኬ 7 ቀን ድረስ ራሱ ፈርመንት ብታደርጉት ከዛ በኋላ ገጥማችሁ ፍሪጅ ውስጥ ቀመጣል ከዛ በስፕሬይ ነው የሚጠቀመው ይሄንን እንግዲህ እኛ ዛሬ ጀመረናል እንግዲህ ሰርተናል ለ3 ቀን ነው ያሰብነው ፈርመንት ልናደርግ ለ3 ቀን በአራተኛው ቀን ዩዝ እናደርጋለን ብለን አስበናል ሪዛልት ቪዲዮ ይሄኛው ደግሞ እንሞክራለን ትራይ አድርገን እናሳያችሁና ይሰራል ወይስ አይሰራም ነው እንደዛሬው ትክክለኛውን እይታችንን እንነግራችኋለን ዛሬ ቪዲዮአችን የተመቻችሁ ሰዎች ላይክ ሼር ሰብስክራይብ አድርጉ ከዛ በተጨማሪ ደግሞ ኮሜንት ጋር እንደዚህ አይነት ትሬንዶችን አይታችሁ ቢሞከርልን ምትሉት ካለ ላኩልን እንሞክራለን እኛ ደግሞ ባለፈው በሙሉ ስለማር ስለቡና ጥቅም ስለተነጋገርን ነው ዛሬ ድክሞሽ እንዳይሆን ያላያችሁት ሰዎች ካላችሁ በደንብ ዕውቀቱን የሚፈልግ ሰው ካለ ወደ ኋላ ሄዶ ያለፉት ቪዲዮዎችን ከተመለከታችሁ በትክክል ከዚህ በኋላ የምንሞክራቸው ነገሮች ለምን ጥቅም እንዳላቸው እና ሳይንስ ቤዝድ የሆኑ እንደሆኑ ማወቅ ትችላላችሁ ማለት ነው ሰው አብራችሁን ስለቆያችሁ በጣም እናመሰግናለን ለሚቀጥለው ቪዲዮ stay tuned እንላለን እሺ መልካም ጊዜ ባይ